አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ጉዴማ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬም እንደተለመደው በተለያዩ ቪዲዮዎች መጥቻለሁ ማለት ነው። እሱን ያየን በጋራ ዘና ፈታ የምንለው የሚሆነው ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትዘነጉ። እንደውም የዚህ ቻናል ተከታታዮች ላይክ እያደረጋችሁ ይሄን ቪዲዮ ለብዙ ሰው ሼር አድርጉ እያልኩኝ ዛሬ እንግዲህ እንደተለመደው የተለያዩ ቆንጆ ነገሮችን ያየን በጋራ ቆይታ የምናደርግ ነው የሚሆነው። ወደ ቪዲዮዎቹ አብራችሁን ቆዩ። لا أعوذ برب الناس عليه الناس من شر الناس وسواس الناس الذي وسيصدر الناس من الجنة والناس جنة والناس أتاي ወደ ቤተሰቦቼ ቪዲዮ እንድታያችሁት በጣም ዘራ የሚያደርግ ቪዲዮ ነው ማለት ነው። ለማንኛውም እንግዲህ ብራዘር ቁርአን እየቀራ ነው እንግዲህ እንዴት እንደሆነ አላውቅም ብቻ ዘና አድርጎኛል። ወደ ቀጣይ ቪዲዮ እንሂድ። ይቅርታ ራይድ ነህ? አዎ ራይድ ነኝ። ግቡ ምልትኝ ነው አንቺ ነሽ ምልትኝ ነው እንዴ? እኔማ ጋቢና ልቀመጥ አፋራ እኔ ነኝ የምገባው። ኧረ አንቺ ደግሞ አትቀልጂ። እኔ ነኝ ጋቢና የምቀመጠው። ለቃቂው እኔ ነኝ የምገባው እንዴ? እኔ ነኝ ጋቢና የምቀመጠው። እናታችሁ አትጨቃጨቁ እንዴ? በእድሜ ታላቅ የሆነ ይግባ በቃ። ወይ አይ ሲጎችና ድሜ እንግዲህ ቪዲዮ እንዴት አያችሁት? ሴቶች በእድሜያቸው ላይ አይደራደሩም። እንግዲህ ይሄ ነገር እውነት ነው? እስኪ ሴቶች ካላችሁ መልስ ስጡ። እንደዚህ አይነት አጋጣሚ ቢያጋጥማችሁ ምን አይነት መልስ ትሰጣላችሁ? ለማንኛውም ዘና የሚያደርግ ቪዲዮ ነው ማለት ነው። ደስ ይላል። እስኪ ወደ ቀጣይ ደግሞ እንሂድ። በኢየሱስ ስም ሻንቃጣቶ ፍሪ አንሳት፣ እንደገና አንሳት። ሚራክለስ ዌት ሉስ የሚባል ጸሎት አለ። እንግዲህ ውድ ቤተሰቦች በሀገራችን የፓስተሮች ጉዳይ እጅግ በጣም አነጋጋሪ የሆነ መጥቷል ማለት ነው። እንግዲህ እንደምታወጣው ደግሞ ለየት ባለ ሙድ ተመቷል። ቲክነስ ሁሉ እናስተካክላለን አሁን ይባል ነገር አለ። ይሄ ነገር እንዴት ነው? ኧረ እነዚህ ሰዎች ወዴት እየሄዱ ነው? በጣም ለማንኛውም ዘና ፈታ የሚያደርግ ነገር ነው። ያለ ገደብ የሚኖሩ ሰዎች ማለት እኮ እነሱ ናቸው። በቃ የሚፈልጉትን ነገር ነው እየተናገሩ የሚፈልጉትን ነገር እያደረጉ የሚኖሩ ሰዎች እነሱ ናቸው። በቃ ሀገራችን ላይ ነፃነት ያላቸው። ኧረ በጣም ይገርማል። ለማንኛውም ዘና ፈታ ያደርግ ዋና ከተማ ማን ትባላለች? እንግዲህ ቤተሰቦች እነዚህ መንገድ ላይ የሚጠየቁ ጥያቄዎች በጣም ዘና ፈታ ያደርጋሉ። ሀገራችን ላይ ግን እንዴት ያለ ህዝብ ነው እየኖረ ያለው? በጣም የሚገርም ነገር ነው። ኢትዮጵያ ውስጥ ነው የመቀሌ ዋና ከተማ። ቢያንስ እንዴት በትምህርት ዓለም አልመጡም እነሱ ሰዎች? ወይስ ምን አይነት የት ሀገር ነው የሚኖሩት? በጣም ዘና የሚያደርግ ነገር ነው። ወይስ እኔ ተመካከረው ካልሆነ በስተቀር አሁን የዚህ ጥያቄ እውነት መልስ ጠፍቷቸው ነው? እስኪ ለማንኛውም አስተያየት ካለ ኮሜንት ላይ እስኪ ተናገሩ ማለት ነው። እስቲ ወደ ቀጣይ ደግሞ እንሂድ። አባት ለኔ ልጉረጥ ወንድም እንዴ ልጉረጥ ወንድም አንተ እንኳን ያን ቆይ። አይ ቆንጆ በጣም ታምራለች። አመሰግናለሁ።
በእውነት በጣም ውብ ነሽ። እሺ አመሰግናለሁ። ለምን ነገ ማታ ተገናኝተን እራት ጋብዝ? ይቅርታ ወንድሜ ባለትዳር እና ሸውደሽ አስፈቅደሽ አትወቂም እንዴ? ለምን ራሱን አትጠይቀው? ጸጉር ቆራጩ እኮ ባለቤት አዘንኩኝ በራሴው ተፈጥሮ ባላወ ውድ ቤተሰቦች እንዴት አያችሁት? ይሄንን ፕራንክ በጣም ደስ የሚል ፕራንክ ነው። በዚህም ካለፈ በጣም ደስ የሚል ነገር ነው። ለማንኛውም ዘና ያደርጋል። እስኪ ወደ ቀጣይ እንሂድ። እንዴት አያችሁት ይሄን ቪዲዮ? ትልቅ ሰው እንዴት ነው የሚያለቅሰው? ያምራል ትልቅ ሰው ለቅሶ። እኔ እንጃ። ለማንኛውም እኔ በጣም አዘና አድርጎኛል ማለት ነው። እናንተ በዚህ ቪዲዮ ፈታ እንዳላችሁ ተስፋ አደርጋለሁ። ወደ ቀጣዩ ቪዲዮ እስኪ እንሂድ። ብዙ ጊዜ ሂል ጫማ በጣም ብዙ ታሪክ አለው። እንደዚህ አይነት አጋጣሚ በጣም አሰቃየት ነው። አንዳንድ ጊዜ ልምድ ከሌለ ማንጠቀመው ነገር ቢበዛ ይሻል፣ ባንጠቀም ይሻል። እንደዚህ አይነት ነገር ከማሰቃየት ማለት ነው። ሴቶች ያስባችሁታል ይህን ነገር። እንግዲህ እኛ ጋር በወንድ አይነት ሲታዩ እንደዚህ ነው እንግዲህ እናንተ። ለማንኛውም ሂል ጫማን በተመለከተ ብዙ ነገሮች አሉ። ለማንኛውም እንዴት ታዩታላችሁ ይሄን አለባበስ? በነገራችን ላይ ልጅ ወንድ ይመስለኛል፣ ግን ትክክለኛ ሴቶች ጋር ያለውን ነገር ለማሳየት ሞክሯል። በጣም ቆንጆ ቪዲዮ ነው ማለት ነው። እስኪ ወደ ቀጣይ እንሂድ። እንደዚህ ጎዳና ላይ የሚደረጉ ፕራንኮች አንዳንድ ጊዜ በጣም ያናድዳሉ። ማለት ሰዎች ስራ እየሰሩ ነው። ስራ በሚሰሩበት ሰዓት ባልተጠበቁና ባልተዘጋጁበት መንገድ መጥተን ፕራንክ ስናደርግ አንዳንድ ጊዜ ጸብም ሊፈጠር ይችላል። እንደዚህ አይነትም ነገር ደግሞ ሊከሰት ይችላል። እንግዲህ ፕራንክ የምታደርጉ ሰዎች መንገድ ላይ እየወጣችሁ እየተጠነቀቃችሁ ፖክስ ሁሉ አለ። ለማንኛውም ቆንጆ ፕራንክ ነበረ፣ ደስ ይላል። ወደ ቀጣይ እንሂድ። አንቺ ወንድ ልጅ ትለማመጫለሽ? አራት ለማመጩ ሴት አይደለሽ እንዴ? ወንድ ልጅ ካንዴ በላ አልፈልግሽም እንዲልሽ አትፍቀጅለት። ምንም ብትወጪ በቃ ታዩ ሴት እኮ ነሽ። ስንት ወንድ ቤት ወንድ ይመጣል ታውቂያለሽ። በይ በቃ ጎበስ ዳጊ። እና ምን አንቺ ለስንተኛ ጊዜ ነው የምነግርሽ? አልፈልግሽም። ኧረ በእናትህ አልፈልግሽም። በቃ ሂጂ ወደዛ። ታስጠላ። አልፈልግሽም። በቃ አልፈልግሽም። ብዙ ሰዎች እንደዚህ ናቸው። በተለይ አንዳንድ ሴቶች በቃ በጓደኛቸው እንደዚህ ምናምን የሚሰጡት ምክር በጣም የሚገራርም ምክር ይመክራሉ። ወደ ራሳቸው ህይወት ሲመጣ ግን አይኖሩትም። እነሱ የሚያወሩትን ነገር ብዙ ሰው ጋር ያጋጥማል። ለማንኛውም እቺ ነገር ተመችታኛለች። የታያቸዋት ሴቶች እውነት ነው ይሄ ነገር።
ወይስ ተወና ነው ለማለት ነው። በቃ ተመስገን እቺ ሀገር ወደ ነበረችበት ልትመለስ ነው ቢል ደስ ያለ መንግስትን በዚህ ቶሎ ይሄን ነገር ለማስተካከል በመሯሯጡ በጣም አርጌ አመሰግናለሁ። ሁለት በቃ ጊዜ አልሰጠውም ለሰላም ጊዜ አልሰጠውም ወደ ቤተሰቦች አሁን ያየነው ቪዲዮ ታሪኩ ብርሃኑ ነው። ታሪኩ ዲጂታጊና እንግዲህ መቀሌ ሄዶ ከተለያዩ ሰዎች ጋር ግንኙነት አድርጎ የነበረውን ሁኔታ ቪዲዮ ላይ እንደምታዩት ከብዙ ሰዎች ጋር ተገናኝቶ ያለውን የሆኑ ሰዎች አንድ ሀሳብ በሰነዘሩ ሰዓት አናታቸውን ማለት ትንሽ ጥሩ አይደለም ማለት ነው። ተሻጋሪ ሀሳብ ነው የተናገረው በሰዓቱ። ያው ወቅቱን ያልጠበቀ ንግግር ነው ማለት ብዙ ተቃውሞ ደርሶበት ነበር። ዝሮ ሁሉም ነገር እሱ እንዳለው ተጠናቀቀ። በርቅ ይለቅ ነበር ያለው፣ አሁንም በርቅ ነው የተጠናቀቀው። ስለዚህ አንዳንድ ጊዜ በጥላቻ የሰከረ አካሄድና ጭፍን የሆነ አስተሳሰብ ቀጣይ ግንኙነት ስለሚያበላሽ ከታሪኩ ብንማር እላለሁ። እስኪ ወደ ቀጣይ እንሂድ። የሚሰልሙ ሰዎች እየመጡ ነው። ድምጼን የምትሰሙ ከሆነ ያው እንዲህ ብላችሁ የመሃል አመልካች ጣታችሁን አውጥታችሁ ሁለተኛውን ጣት ማለት ነው እኔ ምለው አላችሁ። ልጀምር። ሐሳባችሁ ከኔ ጋር ይሁን። ሌሎች ሰዎችን ተዋቸውና አሽሃዱ አነ ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ሰዎች ደግሞ እንደተመለከታችሁት ኡስታዝ አቡ ሀይደር በሲዳማ ክልል በአንድ ቀን ከ510 ሰዎች በላይ በአንድ ሰዓት በጀማ እስልምናን የተቀበሉበትን መንገድ ነው ያየነው። እንግዲህ በሰሞኑ በቲክታክም እንደውም በኡስታዞቻችን የሚደረገው ትልቅ ዘመቻ አለ፣ እንቅስቃሴ ወደ ኢስላም የሚደረገው ጥሪ ተጧጡፏል ማለት ነው። በዚህ አጋጣሚ ወደ ኢስላም የገባችሁ ሰዎች እንኳን ደህና መጣችሁ። ቀጣይ የተሻለ ነገር ይገጥማችኋል በእርግጠኝነት። አላህ ድናችሁን ጻቢት ያርግላችሁ ነው የምለው። ኡስታዞች ደግሞ አላህ ረጅም እድሜ ይስጥልን። በጣም ለእስልምና ትልቅ ውለታ እየዋላችሁ ነው። አሁንም ቀጥሉበት። በጣም ደስ የሚል ነገር ነው። ሰሞኑን በቲክታክ ላይ እንግዲህ ላይፍ ብዙ ሰዎች እስልምናን እየተቀበሉ ነው። ማሻአላህ በጣም ደስ የሚል ነገር ነው። እስኪ ወደ ቀጣይ ደግሞ እንሂድ። ተስፋ አትቁረጥ ወይንም ተስፋ አትቁረጭ እህቴ፣ ወንድሜም እንደዛው። አላህ ስብሓንሁ ወተዓላ እጅግ አዛኝ ሩህሩህ፣ ለባሪያዎቹ ሁሉም ነገር ያመቻቸ፣ ነገሮች ጠበብ ሲልባቸው መውጫ መንገዱን አላህ ስብሓንሁ ወተዓላ ያመላከተ አዛኝ ሩህሩህ የሆነ ጌታ ነው። ተስፋ መቁረጥ አያስፈልግም፣ በዱንያም በአኼራም ጉዳይ። እንደ እስልምና በየትኛውም ነገር ላይ ብንዘፈቅ ብንወድቅ ምን ብንል መልካም ነገርን መስራት፣ ወደ አላህ ስብሓንሁ ወተዓላ መቃረብ። አላህ ስብሓንሁ ወተዓላ እጅግ አዛኝ ሩህሩህ ነው ብለን የፈለገው ነገር ቢሆን ወደ እሱ ስንቀርብ አላህ አዛኝ ሩህሩህ አውፍ የሚል ጌታ ነው። አላህ ለዚህ ነው ሱረቱ ዙመር ላይ አላህ ሲናገር ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። ሱብሓነላህ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ወንጀል የተባለ ያልቀራችሁ አለና አላህ። ወደ ቤተሰቦች እንግዲህ እንደተመለከታችሁ በጣም ቆንጆ የሆነ ዳዋ ነው ማለት ነው። በህይወታችን ብዙ አጋጣሚዎች ሊያጋጥሙን ይችላሉ፣ ብዙ ችግርና መከራ ሊደርስብን ይችላል። ነገር ግን በህይወታችን ስኬታማ ለመሆን ተስፋ መቁረጥ አያስፈልግም። በጣም ጠንካራ የሆነ ዳዋ ነው። ተመችቶኛል። እናንተም እንደሚመቻችሁ ተስፋ አደርጋለሁ ማለት ነው። ምንም ነገር ቢደርስ ምንም በተለየ አይወጣ ወረድ ውስጥ በህይወታችን በታልፍ ነጋችንን ተስፋ አድርገን ከፈጣሪ ጋር ያለንን ግንኙነት አስተካክለን ዱዓ እያደረግን መሞከር ነው ያለብን እንደ እስልምና። ይህ ትልቅ አስተምሮ ነው። በጣም ደስ ይላል። ለማንኛውም ውድ ቤተሰቦች ዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ የተለያዩ ቪዲዮዎችን ይዤ ለመምጣት እሞክራለሁ። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።